አሁን ይህ ቪዲዮ እየተመለከትክ ባለበት ሰዓት በህይወትህ ከባድ ፈተና ውስጥ ልትሆን ትችላለህ። ምናልባት የምትወደውን ሰው አጥተህ ሊሆን ይችላል። ምናልባት ስራ አጥተህ ሊሆን ይችላል። ምናልባት ለወራት ወይም ለዓመታት የጸለይከውን ጸሎት መልስ ሳያገኝ ቀርቶ ሊሆን ይችላል እና በሌሊት ብቻህን ስትሆን አንድ ጥያቄ ብቻ ትጠይቃለህ። እግዚአብሔር ሆይ ለምን ለምን እኔን ለምን አሁን ለምን ይህ ሁሉ በእኔ ላይ ሆነ? እና በጣም ያሳመው ነገር ምን እንደሆነ ታውቃለህ? ምንም መልስ የማትሰማበት ጊዜ መሆኑ። የእግዚአብሔር ዝምታ አንዳንድ ጊዜ ከፈተናው ራሱ የበለጠ ያማል። ግን ዛሬ አንድ ነገር ልንገርህ፣ የምታልፍበት ስቃይ ከእግዚአብሔር እቅድ ውጭ አይደለም። እና ዛሬ እግዚአብሔር ፈተናን የሚፈቅድባቸው 5 ጥልቅ ምክንያቶችን እንመለከታለን። በተለይ ቁጥር 4 ብዙ ክርስቲያኖች የማያስቡት እውነትን ይገልጣል። ስለዚህ እስከ መጨረሻው ቆይ፣ ምክንያቱም ስቃይህ ዓላማ አለው። መጀመሪያ ይህን ጥያቄ እንመልስ፣ ፈተና ማለት ምንድን ነው? መጽሐፍ ቅዱስ የሚጠቀመው ቃል ማጣራት ከሚለው ሂደት ጋር አንድ አይነት ነው። አንድ ወርቅ አምራች ወርቁን እሳት ውስጥ ሲያስገባው የሚፈልገው ወርቁን ለማጥፋት ሳይሆን ቆሻሻውን ለይቶ ለማውጣት ነው። ፈተና የእግዚአብሔር ቅጣት ሳይሆን የእምነትን ጥራት የሚፈትን ማጣሪያ ነው። ዛሬ ይህን ማጣሪያ የሚፈቀድባቸው ምክንያቶችን እንመልከት። ምክንያት 1 እምነትን ሊያጠራው ነው። እምነት ካልተፈተነ ምን ያህል ጠንካራ እንደሆነ አይታወቅም። ልክ በጂም ውስጥ ያለ ሰው ክብደት ሲጨምር ጡንቻውን እንደሚጠነክር እምነትህም በፈተናው ሲያልፍ ነው የሚያድገው። ኢዮብ እንዲህ አለ፣ እርሱ የሄድኩበትን መንገድ ያውቃል፣ ከፈተነኝ በኋላ እንደ ወርቅ እወጣለሁ። እግዚአብሔር በፈተና ውስጥ ካንተ ጋር ነው። እሳቱ አይገልህም፣ የማይጠቅምህን ብቻ ነው የሚያቃጥለው። ምክንያት 2 በእርሱ ላይ እንድንታመን ሊያስተምረን ነው። ብዙ ጊዜ በራሳችን ኃይል ስንመካ እኖራለን። ጤናችንን፣ ገንዘባችንን፣ ግንኙነታችን የተሳካ ሲሆን ምንም አያስፈልገኝም የሚል ስውር ትዕቢት ይኖረናል። ፈተና ሲመጣ ግን የሰው ልጅ አቅም ውስን መሆኑን በሚያሰቃይ ሁኔታ እንማራለን። ሐዋርያ ጳውሎስ የሥጋ መውጊያ ነበረው። 3 ጊዜ እንዲወገድለት ጸለየ። የእግዚአብሔር መልስ ግን አይሆንም ነበር። ለምን? ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና። አንዳንድ ጊዜ እግዚአብሔር እሾህን አያስወግድልህም፣ ምክንያቱም እሾሁ ወደ እግዚአብሔር እንድትጠጋ ሊያደርግ ይችላልና። ምክንያት 3 ለትልቅ ዓላማ እያዘጋጀ ነው። የዮሴፍ ታሪክን አስታውስ። ሕልም ተሰጠው፣ ነገር ግን ከዚያ ወደ ጉድጓድ ተጣለ። ለባርነት ተሸጠ፣ በውሸት ተከሰሰ፣ በእስር ቤት ተወረወረ። 13 የፈተና ዓመታት። እግዚአብሔር ረሳው ማለት ነው? አይደለም፣ እያሰለጠነው ነበረ። በቤተ መንግስት ውስጥ ግብፅን ለመምራት የሚያስፈልገውን ጥበብ፣ ትህትናና ጽናት የተማረው በእስር ቤት ውስጥ ነበር። አሁን ያለህበትን ምድጃ የነገ ቤተ መንግስት የስልጠና ቦታ ሊሆን ይችላል። ምክንያት 4 ይህ ብዙዎችን ያስደነግጣል። ፈተና የሚመጣው በልብ ውስጥ ያለውን ለማሳየት ነው። መጽሐፍ ቅዱስ እንዲህ ይላል፣ በልብህ ትእዛዙን ትጠብቅ እንደሆነ አለመሆኑን ሊፈትን 40 ዓመት በምድረ በዳ አስታውስ። ሁሉም ነገር ሰላም ሲሆን ደህና ነኝ ማለት ቀላል ነው። ነገር ግን ግፊት ሲመጣ፣ የምንወደውን ሰው ስናጣ፣ ህመም ሲመጣ፣ ያን ጊዜ ነው በውስጣችን ያለው ነገር የሚታወቀው። ፈተና አንተን አያፈርስህም፣ አስቀድሞ በውስጥ የነበረውን ብቻ ነው የሚያሳየው። እግዚአብሔር ሊፈውስህ እንዲችል መጀመሪያ ቁስሉ መገለጥ አለበት። ምክንያት 5 የራስህ ስቃይ ለሌሎች መድኃኒት ይሆን ዘንድ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4 በመከራችን ሁሉ ያጽናና፣ እኛ ራሳችን እግዚአብሔር በሚያጽናና መጽናኛ ማንኛውንም የሚጨነቅ ማጽናናት እንድንችል ነው። አንተ ያለፍክበት ሸለቆ ለአንድ ሌላ ሰው ካርታ ይሆናል። ያፈሰስከው እንባ የሌላ ሰው ጥማትን ያረካል። እግዚአብሔር በህይወት ውስጥ የፈቀደው ስቃይ በሙሉ ሌላ ሰው ሲያልፍበት ትመራው ዘንድ ነው። ግን ፈተናው ባያልቅስ፣ ለዓመታት የጸለይከው መልስ ባይመጣስ? ዝምታው እንዴት ታልፈዋለህ? እግዚአብሔር በጸጥታ ውስጥም ይሰራል። ነቢዩ ዕንባቆም እንዲህ ሲል ጻፈ፣ ራእዩ ገና ለተወሰነ ጊዜ ነው፣ መጨረሻም ይፈጥናል። አይዋሽም፣ ቢዘገይም ጠብቀው፣ ምክንያቱም በእርግጥ ይመጣል፣ አይቆይም። አንዳንድ ጊዜ ታላቁ ተአምር ፈተናው መወገዱ ሳይሆን አንተ በውስጡ ሳትሰበር መቆየት ነው። ታዲያ በፈተና ጊዜ ምን ታደርጋለህ? 5 መሳሪያዎች። አንደኛ ቃሉን አንብብ። ስሜትህ ሊዋሽ ይችላል፣ ግን ቃሉ አይዋሽህም። ሁለተኛ አልቅሰህ ጸልይ። ምንም አይሰማኝም ስትል እንኳን መጮህን እምነት ነው። ሶስተኛ የእግዚአብሔር ያለፈውን ታማኝነት ጻፍ። ቀደም ሲል እንዴት እንዳዳነ አስታውስ። አራተኛ ህብረትን አትልቀቅ። ክርስቲያን ማለት ብቻዬን መሆን አለብኝ ማለት አይደለም። አምስተኛ አምልኮን አታቋርጥ፣ አመስግን። ይህ በጣም ከባድ ነው፣ ነገር ግን ምስጋና የጨለማ ኃይልን ይሰብራል። እግዚአብሔርን ለሚወዱት እንደ ሀሳቡ እንደተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል መጽሐፍ። እግዚአብሔር ስቃይን ለከንቱ አያባክኑ። እያንዳንዱ እንባ፣ እያንዳንዱ ያልተኛህበት ሌሊት፣ እያንዳንዱ ለምን የሚል ጥያቄ በዘላለማዊ ዓላማ ውስጥ ተቀምጧል። ፈተናህ የመጨረሻ ፍርድ ሳይሆን የማጣሪያው ምድጃ ነው። ዛሬ ይህን ተስፋ ይዘህ ሂድ። አንድ ጥያቄ ልጠይቅህ፣ እግዚአብሔር በህይወት የፈቀደው ፈተና ወደ ምን በረከት እየመራኝ ነው ብለህ ታስባለህ? ኮሜንት ላይ አጋራ። ታሪክ ለሌላ ሰው መዳኛ ሊሆን ይችላል። ላይክ አድርግ፣ ሼር አድርግ፣ ሌሎች ይህን መልእክት እንዲሰሙት።